ሰላም ወዲ ቻናል ቤተሰቦች ዛሬም እንደተለመደው ተወዳጁን መሐላ ድራማን ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን መሐላንና ሌሎች የመለቃቸውን ፊልሞች ያለ መቆራረጥ መከታተል ትችላላችሁ። አብራችሁን ቆዩ። ሰርጉ ከተጠናቀቀ በኋላ ሁሉም ከቤት እየወጡ ባለበት ፊሱን ትናገራለች። ናዝ አበባውን እኮ አልወረወርሽውም። በትክክል አልወረወርኩትም። ሁላችሁም ተሰብሰቡ ነው። ልወረውረው ነው። ሁላችሁም ዝግጁ ናችሁ? 1 2 3 ብላም ትወረውረዋለች። ሴቶቹ በሚሻሙበት ጊዜ እንጅላ ግን አልተሻማችም። ሮዛንም እንደምንም ብሎ ከሴቶች አበባውን ነጥቆ ወስዶ ለእንጅላ ይሰጣታል። እንጅላና መቴ ግን ይፋጠጣሉ። ኤንጅላ ተሎ ስላልተቀበለችው ሁሉም ሰው ግራ ተጋብቶ እየተመለከታት ነው። በመጨረሻም ግን ተቀበለችው። ናዝን በመፍራት ነው እዚህ ሁኔታ ውስጥ የተሳተፍኩት። ለማንኛውም እንሂድ በቃ ነይ ኤንጅላ። ፊሊዝም ትናገራለች። ኤንጅላን ይዘሻት ነው የምትሄጂው? አዎ እማዬ። ለማንኛውም ስለዚህ ጉዳይ አሁን እዚህ ጋር አንወያይም። ወደ ቤት እኮ ነው የምትሄዱት። ኤንጅላ ለዛሬ ማታ አታስፈልግሽም። እማዬ ከዚህ በኋላ አንቺን ማስፈቀድ አልችልም፣ ምክንያቱም አሁን አግብቻለሁ፣ ነጻ ሴት ነኝ። ነገር ግን ናዝ ነገ ብመጣ አይሻልም? ኤንጅላ ነገርኩሽ፣ በቃ እንደዛ ነው የሚሆነው። በመጨረሻም የመቴን እናት ሁሉም ተሰናበቷት። እየመጣን ነው ብለውም ላይ ወጥተው ጉዟቸውን ጀመሩ። በመጨረሻም መቴ ቤት ደረሱ። እንኳን ደህና መጣችሁ። ሰራተኛዋም ትናገራለች፣ ይቅርታ አድርጉልኝ፣ ወደ ሰርጉ መምጣት አልቻልኩም ነበረ። ስለዚህ ለሙሽሪትና ለሙሽራው ይሄንን ማድረግ ፈለግኩኝ። ከፈቀዱላት በኋላም ራያቸው ላይ በተነችባቸው። በባህላቸው መሰረትም ናዝ የተሰጣትን ሳህን ሰበረች። በሌላ በኩል ፋርኑሳ ክፍሏ ውስጥ ሆና ከነጠርሙሱ መጠጥ እየጠጣች ነው። ሳህኖቹን ሁሉ ከሰባበረች በኋላ ናዝ ተመልከት መቴ፣ እስካሁን ድረስ በባህላችን መሰረት ወደ ቤት አልገባንም፣ እየገባን እኮ ነው ያለ ነው። የተነጠፈላትንም ምንጣፍ ረግጣ ወደ ውስጥ ገባች። ፋሩኒሳም በስካራፏ እየተኮላተፈችና እየተንገዳገደች ትመጣለች። እንኳን ደህና መጣችሁ። በመጀመሪያ የምናገረው ነገር አለኝ ለውድ ናዝ ካራስታን፣ እንኳን ወደ ቤተሰቡ በሰላም መጣሽ። የመቴ እናትም እየተጨነቀች ከክፍሏ ወጥታ ተደብቃ ትመለከት ጀመር። ዚያም እየተናደደ ይናገራል። ፋሬም ባክህን ዝም በለኝ፣ እቤቴ ውስጥ እንኳን መዝናናት እንድችል ዝም በል፣ እያከበርኩኝ ነው ያለሁት። ስልጊንም ትናገራለች። ኑ ልጆች ወደ ውስጥ ግቡ። አሩኒሳም ትናገራለች። ይሄንን ሳናከብርማ ወዴትም አትሄጅም ብላ ከተናገረች በኋላ መጠጡን እየበጠበጠች ላይዋ ላይ ትረጭባታለች። ምን እያደረግሽ ነው ያለሽው? ናዝ እንኳን ደስ አለሽ፣ እንኳን ደስ አለሽ። ፈርሃም ልብሷን እየደባበሰችም ትናገራለች። ወይ ምንድን ያደረኩት? ናዝም በንዴት ፈርሃምን ፀጉር ንቅ አድርጋ ወደ መሬት ትጥላታለች። ሴቶቹም ሁሉም ይጮጮሃሉ። ዚያ በንዴት ይናገራል። አቁሙ ብያችኋለሁ፣ አቁሙ። በድንገት እኮ ነው የተረጨብሽ፣ ሰርጌን አበላሽተሻል አንቺ የተረገምሽ ያለችን በድጋሚ ለመደብደብ ስትሞክር ይይዟታል። አላበላሸሁትም። ለማንኛውም መልካም ምሽት፣ እንኳን ደስ አለሽ። አሩም ወደዚያ ተጠግታ ትናገራለች። ይሄ ነው በውስጥ ያለው። እንዴት ነው ወደድከው? ነገር ግን ቁጣ ሁሉ በእኔ ላይ ብቻ ነው። ቁጣ ደግሞ ውስጥ ያለውን ነገር ማሸነፍ አልቻለም። አየህ አንቺ ሴት አታበሳጭኝ ብዬሻለሁ። አባዬ አቁም። እውነቱን በጣም ትፈራዋለህ አይደል? ዚያ አንተም ሆን ካጎትህ ባለጌ ናችሁ። አሁን ከዚህ ውጭ ብዬሻለሁ። አልወጣም። ውጭ ብዬሻለሁ። ተጥበቀውም ይናገራል። ኮሽኩን አሁኑኑ አስወጥተህ በሩን ቆልፈው። ዚያ ኮሽኩን የነገርኩህን አድርግ። የታዘዘውንም ይፈጽም ጀመር። ኤልጊንም ወደ ናዝ እየተጠጋች ትናገራለች። በጣም አዝናለሁ ለተፈጠረው ነገር፣ ይቅርታ አድርጉልኝ እባካችሁ። በመጨረሻም ወደ ክፍላቸው ገቡ። ናዝም ትናገራለች። የእውነት ይቺ ሴት እብድ ነች። ያደረገችብኝን ነገር ተመልከት። ይቺ ሴት ግን የእውነት ዛሬ አብዳ ነበር ታውቃለህ። ቤሎ ለብሳ ነበረ። ልክ እንደ ባለ ሰርግ እያደረጋት ነበር እኮ። ግን ለምንድን ነው ቤሎ የለበሰችው? እኔ እንዴት ላውቅ እችላለሁ? ምን እያጣላችሁ እንደሆነ እንኳን እኔ በጭራሽ አላውቅም እኮ። አያትህንም አሳበደችው። በሌላ በኩል ኤንጅላ ክፍሏ ውስጥ ገብታ በተጨነቀችበት ሚኔ ትደውልላታለች። ይህ ሚኔ ኤንጅላ፣ የእውነት ስላንቺ ተጨንቄ ነበረ። ምን እያደረግሽ ነው ያለሽው? ምንም አላደረኩም። ገና አሁን መምጣታቸው ነው። እኔ ደግሞ አዲስ ነኝ እና አሁን ደግሞ ክፍሌ ውስጥ ነው ያለሁት። እስኪ ክፍልሽን አሳይኝ። ወይ ጉድ! ክፍሉን እየተመለከትሽው ነው? ኤንጅላ፣ የእውነት ክፍሉን ለማየት ጓጉቼ ነበር የኔ ልጅ። እኔም ትናገራለች። የእውነት ትልቅና ቆንጆ ነው እና ደግሞ እንደፈለግሽው በፈለግሽው አቅጣጫ ማየት ትችያለሽ። እስኪ ወደዛ ሳይኝ። ወይ በጣም ያምራል። እኔ ልጅ ተመልከቻት እስኪ። ልጅቷ በጣም ደክሟታል። በቃ ተያት፣ በቃ ረፍት አድርጊ። እሺ ደህና ደሩ። ኤንጅላ ስልኩን ከዘጋች በኋላ መቴ የተናገረውን ነገር ታስታውሳለች። ዛሬ ማታ ከዚህ እንሂድ። አሁን ይሄንን ነገር እናደርገው።
ይህን እያሰበች ባለችበትም በር ይንኳኳል። በሩንም ስትከፍተው ወዛን ነበር የመጣው። አቶ ወዛን ስላንቺ እያሰብኩኝ ነበረ። ንገሪኝ እስኪ ምን እያሰብሽ ነው ያለሽው? ምንም የማስበው ነገር የለም ወስኛለሁኝ። ናዝም ትደውልላታለች። ይቅርታ አድርግልኝ። ሄሎ ናዝ። ኤንጅላም ወደ ናዝ ክፍል ደረሰች። ይግቡ። ቤቷንም ስትዞርላት ምን እያደረግሽ ነው ብሎ ጠየቃት። መቴ ዚፑ ሊከፈትለት አልቻለም። ምን እያደረግሽ ነው ናዝ? ለማንኛውም አድርጊው። ኤንጅላም እየተጨነቀችና መቴን ሰረቅ አድርጋ እየተመለከተች የታዘዘችውን ትሰራ ጀመር። ለማንኛውም ፈትቼልሻለሁኝ። መልካም ምሽት። ቆይ አንዴ ገላይን መታጠብ እፈልጋለሁ እና ደግሞ አልጋውን አልወደድኩትም። ስለዚህ አንቺ አስተካኪው። በዚህ ሰዓት አልጋ ልናስተካክል ነው እንዴ? አዎ መቴ። እሷ እንደሄደችም መቴ ይጠይቃታል። መጣሽ? ታዲያ ምን? ኤንጅላ። አቤት እመቤት ናዝ። ልብስ ልትሰጪኝ ትችያለሽ? ኤንጅላን በታዘዘችው መሰረት ቢጃማዋን ሰጠቻት። ሻወር ቤት ከገባች በኋላ ቢጃማውን እየተመለከተችም ትጨነቃለች። በጣም ደደብ ነሽ ናዝ። ኤንጅላም ወደ መቴ ጋር ትመለሳለች። ምን እያደረግሽ ነው? አልጋውን ማስተካከል አለብኝ። አሁን ማስተካከል አይጠበቅብሽም። ጠዋት ላይ ነው የምናደርገው። ናዝ ወደ ክፍሌ እየሄድኩኝ ነው ያለሁት። ሌላ ነገር ቀይሪልኝ ባክሽ። ማለቴ ሰውነቴ ላይ ደረብ የማደርገው ነገር። ኤንጅላም በታዘዘችው መሰረት ሰጠቻት። ለምንድን ነው ወደዚህ የመጣሽው ኤንጅላ? በሰርጋችን ምሽት መተሽ ቤሎዋን ፈታሽላት? ለምንድን ነው እኔ ያንን ማድረግ ያልቻልኩት? ይህንን አላሰብሽውም እንዴ? እባክህ ልሂድ እባክህ። ምን ኤንጅላ? ምን? በእርግጥ እዚህ ሙሽራ ያለች፣ ነገር ግን ደግሞ አንቺ አይደለሽም። እስኪ ሚስቴን አስቢያት። እሷን መንካት እንኳን አልችልም። መቴ ሁሉንም ነገር ጥሎ መሄድ የተሻለ ይሆናል። አንተ ደግሞ እኔን መረዳት አለብህ። አንቺ ስትሄጂ ሁሉም ነገር ወደ መደበኛ ሁኔታው የሚመለስ ይመስልሻል? መጨረሻ ናዝ ትመጣለች። ሜካፔን ደግሞ አሁን አጸደዋለሁ። ከዛም ወደ መኝታ ሄዳለሁ። ለማንኛውም በቃ እኔ ልሂድ። ነገር ግን ትንሽ ብትቆይ ኖሮ እንጫወት ነበረ። ናዝም ትናገራለች። አዎ መዝናናት እንችላለን። መቴም ይናገራል። ነገር ግን እኔ እየቀለድኩኝ ነው። ነገር ግን እሷም ትቆይና ወዛንም መምጣት ይችላል። ወዛን አልሽኝ? አዎ ምን ችግር አለው? እሱም ይምጣ። የተረጨብሽ ሻምፓይን ከቀሚስሽ አልፎ ወደ ጭንቅላትሽ ገብቷል። መቴም ይናገራል። ኤንጅላ መሄድ ትችያለሽ። አይ ኤንጅላ አትሂጂ፣ ትንሽዬ ማሳጅ አድርጊኝ። ምን እያልሽ ነው ያለሽው? ኤንጅላ በጣም ጥሩ አድርጋ ነው ማሳጅ የምታደርገው። እኔም ዘና ማለት እፈልጋለሁኝ። ያ ብቻ ነው። ምን አይነት ነገር ነው ቆይ ብሎ ተናግሮ መቴ ጥሎ ይወጣል። የመቴ እናትም በር ላይ ቆማ ነበር። ልጄ ደህና ነህ? አላውቅም። አሁን ወደ መኝታሽ ሂጂ። የእውነት ልጄ ራሴን ገፈሁት። አሁን ግን ዛሬ ደግሞ ሰርግ ያመለጠሽ አይደል? ይቅርታ አድርግልኝ። መልካም ምሽት ይሆንልሽ። በሌላ በኩል ናዝ ተጨንቃለች። ናዝ ደህና ነሽ? ለአቶ መቴ ልደውልለት? አይ አትደውይ። መስኮቱን ክፈችው። ነገር ግን ገላሽን ታጥበሻል፣ ብርድ ይመታሻል። ናዝ የሆነ ነገር ሆነሻል እንዴ? ናዝም እያለቀሰች ትናገራለች። ግድግዳዎቹ ወደ እኔ እየተጠጉ ነው። እንደዚህ አይነት ነገር በጭራሽ ልረዳው አልቻልኩም። መጥፎ ነገሮች ተፈጥረው ነበር፣ ነገር ግን ሁሉም ነገር አልፏል እኮ። ዛሬ እዚህ መሆን አልችልም። ናዝ ምን እያልሽ ነው? አዎ ኤንጅላ ማድረግ አልችልም። ወደ ቤት ልሄድ ነው። ምን እያልሽ ነው? አዎ ወደ ቤት እሄዳለሁ። ሁሉም ነገር አስጠልቶኛል። ሁሉም ሰው እንግዳ ነገር ሆኖበታል። ይሄ ሁሉ ነገር ለምን እንደተከሰተ አልገባኝም። ቤቴን እፈልጋለሁ፣ ክፍሌንም እፈልጋለሁ። ናዝ እሺ በቃ ተረጋጊ። ቀኑን አድካሚ ቀን ያሳለፍሽው እኮ ለሁላችንም ቢሆን አስጨናቂ ቀን ነበር። ትክክል ነሽ፣ ነገር ግን ማረፍ አለብሽ። አሁን እዚህ ጋር ተኝና ጥሩ ማሳጅ አደርግሻለሁ። ከዛም በጣም ጥሩ የሆነ ስሜት ይሰማሻል። በጭራሽ እንደዛ አይሆንም ብላ ተናግራም ተነስታ ትሮጣለች። ናዝ ወዴት እየሄድሽ ነው ያለሽው? ናዝ መቴም ስትሮጥ ያገኛታል። ናዝ አንዴ አናግሪኝ፣ ምን እየተፈጠረ ነው? ወዴት እየሄድሽ ነው? ጥሩ ስሜት እየተሰማኝ አይደለም። እባክህን ወደ ቤቴ መሄድ አለብኝ። ይሄ ነገር ለምን እንደተፈጠረ አልገባኝም። ተረጋጊ፣ ሁሉም ነገር እየተባባሰ ነው ያለው። በቃ ተረጋጊ፣ አሁን ወደ ክፍላችን እንሄድ እያለም ሲያቅፋት አልሄድም እያለችም እሱ ትርቃለች። በጭራሽ አልሄድም ወደዛ። ዛሬ ከሰርጉ ለመሸሽ እየሞከርክ ነበረ። በተሎ ወደ እኔ ጋር አልመጣህም ነበር። ከዚህ እናምልጥም ብዬህ ነበር። ነገር ግን አሁን እኔ ነኝ ወደ ቤት መሄድ የምፈልገው። ኤንጅላም ትናገራለች። መሄድ እንችላለን። ሁሉንም አንቺ ነሽ እንደምታደርጊው? አዎ መቴ፣ ጣልቃ መግባት የለብህም። ኦዛንም ይመጣል። ምን እየተፈጠረ ነው? ክስቶቹም ይመጣሉ። ናዝ መቴ፣ ምንድነው የተፈጠረው? ምን ሆናችሁ? ወደ ቤት የመሄድ ፈልጌ ነው። ለምን? መቴም ይናገራል። ማንም ወዴትም አይሄድም። ዚያም ይመጣል። በድጋሚ ደግሞ ምን ተፈጠረ? ናዝም ትናገራለች። ወደ ቤት የመሄድ ፈልጋለሁ። ኦዛን ደግሞ ወደ ቤት ይወስደኛል። ምንድነው የተፈጠረው? ቆይ ዚያም ይጠይቀዋል። መቴ ምን እያለች ነው? ለማስተካከል እየሞከርኩኝ ነው አያቴ። ናዝም እየሮጠች ትወጣለች። መቴም ለመውጣት ሲሞክር ዚያ እየተናደደ ይናገራል። መቴና ወደዚህ። ልጆቹንም ወደ ክፍላቸው እንዲሄዱ ነገራቸው። መልስልኝ፣ በሰርጓ ምሽት ወደ አባቷ ቤት መመለስ ማለት ምን ማለት ነው? ስለዚህ እንደዛ መሆን የለበትም። ነገሮች ይበለሻሻሉ። ወደ ቤት መልሳት። በዚህ ጉዳይ እኔ እንድገባ አታደርገኝ፣ ነግሬሃለሁ።
በሌላ በኩል ይዜት ለፍሊዝ እየነገራት ነው። በመጨረሻ ምኞታችን ተሳካ። አሁንም ናዝ በጣም ደስተኛ ሆናለች። በእርግጥ ልጅን የሚያክል ነገር መለየት ቀላል አይደለም፣ ከባድ ነው። ነገር ግን ይሄንን መላመድ አለብን። ወፏ ከጎጆዋ በራለች። ይሄንን ነገር ለምደን አሁን መተኛት አለብን። በቃ እንተኛ። የምትራመድበት ጊዜም ናዝን መኪና ውስጥ ተመለከተቻት። ናዝ መታለች። ፊሊዝ ምን እያልሽ ነው ያለሽው? ናዝ መታለች እያልኩ ነው። ለምን መጣች? በፍጥነትም ወደ ናዝ ጋር ትሄዳለች። ፊሊዝ ናዝም ወደ ውስጥ ገብታ ማንንም ሳታናግር ወደ ክፍሏ እየሮጠች ሄደች። ኤንጅላ ምንድነው የተፈጠረው? ንገሪኝ፣ ምንድነው የተፈጠረው? ፊሊዝም ልጇን ለማናገር ለመሄድ ስትሞክር አቲፍ ይናገራል። ፊሊዝ ወደ ሳሎን ነው። ናዝን ለብቻ የማናገር አለብኝ። ነገርኩሽ፣ ነይ። መቴም ደረሰ። ወዛን ምንድነው የተፈጠረው? እኔም አላውቅም። ጊዜትም መቴን ይጠይቀዋል። ተጋጫችሁ እንዴ? ኧረ ምንም አልተጋጨንም። ታዲያ ምንድነው የተፈጠረው? ለምን መጣች? ኤንጅላንም አክስቷ እንዳገኘቻት ምን እንደተፈጠረ ጠየቀች። ኤንጅላ ጋርም መጨቃጨቅ ጀመረች። ውድ ቻናል የቤተሰቦቼ ዛሬው መሐላ ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን መሐላንና ሌሎች የምለቃቸውን ፊልሞች መከታተል ትችላላችሁ። ሰናይ ጊዜ